ረጅም ጊዜ አልሆነኝም። አሁን በቅርብ ነው የወጣሁት ከኢትዮጵያም። ስንት ዓመት ሆነሽ? 3 ዓመት ቢያልፈኝ ነው ኦልሞስት 4 ዓመት እንደዛ። ግን ካናዳ ከገባሁ 2 ዓመቴ ነው። ከዛ በፊት ዩጋንዳ ነበርኩኝ። ዩጋንዳ ያለው ነበረ ያየሁት ሶሻል ሚዲያ ላይ ማለት ነው። ሶሻል ሚዲያ ላይ ነው ያየሽው? ከወጣሽ በኋላ ነው የተዋወቃችሁት? እዚህ አውቀዋለሁ ግን ተራርቀናል። ኢቨን ሶሻል ሚዲያ እንደሚጠቀም አላውቅም። እና ሌላ ሰው ነው ፖስት አድርጎት የሱን ቪዲዮዎች አይቼ ከዛ በኋላ ነው አፈላልጌ እንዲህ ሰው ብለሽ እና ፖስት የተደረገው በጣም አስተማሪ ነበረ በሃይማኖት ዙሪያ እና እሱ ስለማውቀው ብቻ ሳይሆን ትምህርቱን በጣም ወደድኩትና ሁሌ ባየው ብዬ ፎሎ አደረኩት እና ፎሎ አልነበረም። ያው አዲስ ነው ለኔ። የመጀመሪያ ጊዜ ሊሆን ማንተም አልጠብቅም። ግን እንዲህ በተለይ አንቺስ እንደው ወደፊት እንደዚህ አይነት እህል ውሃ ኑሮን እግዚአብሔር ፈቅዶ ብለሽ አስበሽ ነበር? የዛን ሰዓት ስታዩ? በፍጹም እንደማንኛውም ቲክቶከር አደነኩት። ያው እንደማድነቅ ነው። ቪዲዮ በጣም ደስ ይል ነበር። እንደ አንድ ኦርቶዶክስ ለወንዶ የምችለው መልእክት ነበረው እና ፎሎ አድርጌው ፎሎ ባክ እንዲመልስልኝ በውስጥ ጻፍኩለት። መልስልኝ እንጂ አልሽ። አሁን መሲም ነው ለማየት ብቻ ከሆነ እኔ ፎሎ ባክ መመለስ አለብኝ? አይ ምላሽን እሷ እንዳደነቀችው ያህል አንቺም ቲክቶክ ነበረሽ? ግን እኔ ፖስት ምናምን ያነከል አልነበርኩም። እኔ 2000 3000 ፎሎወር ነው የነበረኝ። እሱ ደግሞ